ከቀነኒ ሞት ጋር በተገናኘ የመጀመሪያ ተጠርጣሪ ሆኖ ዛሬም ለሶስተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዷለም ጎሳ ዛሬም በፍርድ ቤት ውሎ ምን ተፈረደበት? የፍርድ ሂደቱስ ምን ይመስላል? ከፍርዱ ጋር በተያያዘ ደግሞ የተነሱ አዳዲስ ጉዳዮች አሉ። እነዚህ መረጃዎች በስፋት የምናጋራችሁ ይሆናል። ከዚህ ጋር በተያያዘ የድምፃዊ አንዷለም ጠበቃ ብዙ አነጋጋሪ አወዛጋቢ የሆኑ መረጃዎችን ለፍርድ ቤቱ አቅርቧል። ለፍርድ ቤቱ ያቀረባቸው መረጃዎች አሁንም ድረስ ብዙዎችን ያነጋገሩና ብዙዎች በዚህ ጉዳይ ላይ ሀሳብ አስተያየታቸውን እየሰጡም ይገኛሉ። የአንዷለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ ስትሞክር እንደነበረና የተለያዩ መድኃኒቶችን እንደምትወስድ የተጻፈበትን ዲያሪ አግኝቻለሁ ማለቱ አሁንም ድረስ አነጋጋሪና ብዙዎችን ያስገረመ ሆኗል። ታዲያ ይህን ዲያሪ ማን ሊጽፈው ይችላል? እውነት እንደተባለው የቀነኒ ዲያሪ ነው ወይንስ ደግሞ ድምፃዊ አንዷለም ጎሳን ነጻ ለማድረግ ታስቦ ሆን ተብሎ የታቀደ ሊሆን ይችላል የሚለው አሁንም ድረስ አነጋጋሪ ነው። እኛም ታዲያ በዚህ ጉዳይ ላይ ስለ ዲያሪው እውነታና ከዲያሪው በስተጀርባ ደግሞ ያሉ ድብቅ ሚስጥሮችን እያጋራናችሁ አብረናችሁ ቆይታ የምናደርግ ይሆናል። ታዲያ ቀነኒ ይህን ዲያሪ ከጻፈችው ታዲያ ይህ ዲያሪ መሆን የነበረበት ድምፃዊ አንዷለም ጠበቃ ጋር ነው ወይንስ ፖሊስ ጋር ነው የሚለው አሁንም ድረስ አነጋጋሪ ነው። ከዚህ ዲያሪ በስተጀርባ ብዙ ድብቅ ሚስጥሮች እንዳሉ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። እኛም እነዚህ መረጃዎች በስፋት የምናስመለክታችሁ ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ ውድ የትኩስ መረጃ ሁለት ቤተሰቦች እንደምናላችሁ፣ በያላችሁበት የዓለም ጫፍ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ እንዲበዛ ዘወትራዊ ምኞታችን ነው። ዛሬም እንደተለመደው በአዲስና ሰበር መረጃዎች ወደ እናንተ መጥተናል። ዛሬው መሰናዷችን ደግሞ የድምፃዊ አንዷለም ጎሳን ጉዳይ በተመለከቱ እንዲሁም በቀነኒ ጉዳይ ላይ አሁን የተሰሙትን አዳዲስ መረጃዎችን በስፋት እያጋራናችሁ ቆይታ የምናደርግ ይሆናል። እናንተም እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ይጠይቀን። ታዲያ እናንተም በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየት ዘወትር እንደምንላችሁ በታች በኮመንት መስጫው ስር አስፍሩልኝ እያለን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም። ታዲያ አሁን ላይ ብዙዎችን እያነጋገረ የሚገኘው የዲያሪው ጉዳይ ነው። ዲያሪውን ማንጻፈው፣ ከዲያሪው በስተጀርባ ያልተሰሙት ድብቅ ሚስጥሮችስ ምንድናቸው የሚለው አሁንም ድረስ የብዙዎቻችን ጥያቄ ነው። ከዲያሪው በስተጀርባ ብዙ ድብቅ ሚስጥሮች እንዳሉ ግልጽ ነው። ምክንያቱም ደግሞ ይህ ዲያሪ ከተጻፈ በድምፃዊ አንዷለም ጎሳ ጠበቃ እጅ መሆን ሳይሆን ወይም በቤተሰቦቿ ወይም ደግሞ በፖሊስ እጅ ነው እንጂ ዲያሪው መገኘት የነበረበት እንዴት በድምፃዊ አንዷለም ጎሳ ጠበቃ እጅ ሊገኝ ይችላል ብለው ብዙዎች ሀሳብ ይሰጣሉ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ዲያሪው መገኘት የነበረበት በድምፃዊ አንዷለም ጠበቃ እጅ ወይስ በፖሊስ ወይስ በቤተሰቦቿ? እናንተ ሀሳባችሁን በታች በኮመንት መስጫው ስራ አስፍሩልን። እንደሚታወሰው የዛሬ 2 ሳምንት ገደማ የቀነኒ ወላጅ አባት የተናገሩት ንግግር ብዙዎችን ያስገረመና ብዙዎችን ግር ያስባለም ሆኗል። የቀነኒ ወላጅ አባት አሁንም ለልጄ ደም ፍትህ እፈልጋለሁ፣ የልጄ ደም በነጻ ፈሶ እንዲቀር አልፈልግም፣ የልጄ ደምም እንደ ሃጫሉ ተድበስብሶ መቅረት የለበትም ያሉት የቀነኒ አባት ከዚህ ጋር በተያያዘ ያስተላለፉት መልእክት ብዙዎችን ያነጋገረና ብዙዎችን ግር ያስባለም ሆኗል። የቀነኒ ወላጅ አባት የልጄን ደም ለመሸፈን የምትሯሯጡ አካላት ከድርጊታችሁ እንድትቆጠቡ አሳስባለሁ ሲሉ መናገራቸው ብዙዎችን ያስገረምና ብዙዎችን ግር ያስባለም ሆኗል። ታዲያ እኒህ አባት ለምን እንዲህ አሉ? ምናልባትም የቀነኒን ደም ለመሸፈን እየተደረጉ ያሉ ትልቅ የሴራ አጀንዳዎች ከጀርባው እንዳሉ የሚያሳዩ አንዳንድ ነገሮች እንዳሉ እኒህ አባት ገብቷቸው ሊሆን ይችላል። እኒህ አባት ልጄን አሳድጌ አስተምሬ የላኩት እንድትሰራ እንድትኖርልኝ ነው እንጂ እንድትሞት አይደለም ማለታቸው የሚታወቅ ጉዳይ ነው። ታዲያ እኒህ አባት እንዲህ ያሉበት አንድ ድብቅ ሚስጥር እንዳለ ግልጽ ነው። ታዲያ ከዚህ ሁሉ ነገር ጀርባ ያለው ሚስጥር እስካሁን ድረስ ግልጽ የሆነ ባይሆንም ነገር ግን የቀነኒ ደም አሁንም ፈሶ መቅረት የለበትምና ፍትህ ለቀነኒ ያስፈልጋልና ፍትህ ለቀነኒ የምትመኙ ሁላችሁ ፍትህ ቀነኒ ያላችሁ በታች በኮመንት መስጫው ስራ አስፍሩልን። ቀነኒ ከሞተች ዕለታትና ሳምንታት አልፈው ወራት ተቆጠሩ። ቀነኒ ከሞተችበት ዕለትና ሰዓት አንስቶ ድምፃዊ አንዷለም ጎሳ እስር ቤት ሆኖ የፍርድ ሂደቱን እየተከታተለ የነበረ ቢሆንም ዛሬ ለሶስተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዷለም ጎሳ ፍርድ ቤቱ ምን አይነት ውሳኔ አስተላለፈበት የሚለው አሁንም ድረስ አነጋጋሪ ጉዳይ ነው። ከዚህ ቀደም እንደሚታወሰው ቀነኒ ከሞተችበት ዕለትና ሰዓት አንስቶ ድምፃዊ አንዷለም ጎሳን በፖሊሶች ቁጥጥር ስር ውሎ ምርመራ የተከፈተበት የዛሬ አንድ ወር ገደማ ነበር። ድምፃዊ አንዷለም ጎሳ ቀነኒ ከሞተችበት ዕለት አንስቶ በፖሊሶች ቁጥጥር ስር ሆኖ ምርመራ የተከፈተበት ቢሆንም እስር ቤት በነበረበት ወቅት የተለያዩ መረጃዎች እየወጡ ድምፃዊ አንዷለም ጎሳ የቀነኒ ገዳይ እንደሆነ የሚያሳዩ የተለያዩ ማስረጃዎች በየዕለቱ በየሰዓቱ በሶሻል ሚዲያ ላይ ሲሰራጩ ተመልክተናል። ከዚህ ቀደም እንደሚታወሰው ቀነኒ በድምፃዊ አንዷለም ጎሳ ምን ያህል እየተበደለችና ምን ያህል እየተገፋች እንደኖረች የሚያሳዩ የተለያዩ ፎቶዎች በስፋት በሶሻል ሚዲያ ላይ ተሰራጭተው የቀነኒ ገዳይ
ድምፃዊ አንዷለም ጎሳ ነው ብለው ብዙዎች የደመደሙ የሚመስል ነበር። ነገር ግን ፖሊስ በዚህ ጉዳይ ላይ ከኔ እስከምትሰሙ ድረስ ምንም አይነት አሉባልታዎችንም ሆነ የሐሰት መረጃዎችን አትቀበሉ ማለቱ የሚታወስ ጉዳይ ነው። ፖሊስ ከዚህ ቀደም ተጨማሪ የጊዜ ቀጠሮ እፈልጋለሁ፣ ምርመራዎችን አጠናክሬ እንድቀጥል ተጨማሪ የቀን ቀጠሮ ይሰጠኝ በማለት ፍርድ ቤቱን መጠየቁ ይታወሳል። ፍርድ ቤቱም ለፖሊስ 12 ቀናት የምርመራ ቀናትን ጨምሮለት ፖሊስ ምርመራውን አጠናክሮ መቀጠሉ የሚታወስ ጉዳይ ነው። ዛሬ ለሶስተኛ ጊዜ ድምፃዊ አንዷለም ጎሳን ፍርድ ቤት ይዞ የቀረበው ፖሊስም ድምፃዊ አንዷለም ጎሳ ላይ ፍርድ ቤቱ ምን አይነት ውሳኔን አስተላለፈ፣ የፍርድ ቤቱ ውሎ ምን ይመስል ነበረ፣ ድምፃዊ አንዷለም ጎሳ ተፈረደበት ወይ አልተፈረደበትም የሚለውን በስፋት የምንመለከት ይሆናል። ከቀነኒ ህልፈተ ህይወት ጋር በተገናኘ የተለያዩ ሰዎች የተለያዩ ሀሳብን በስፋት ሲያሰራጩ ተመልክተናል። የድምፃዊ አንዷለም ጎሳ ጉዳይም አነጋጋሪነቱ አሁንም ድረስ ቀጥሏል። ገሏታል አልገደላትም ብሎ ለመፍረድም የሚከብድ ነበረ። ምክንያቱም ደግሞ ድምፃዊ አንዷለም ጎሳን ቀነኒን በጣም እንደሚወዳትና እንደሚያፈቅራት የሚያሳዩ የተለያዩ ቪዲዮዎች በስፋት ይሰራጫሉ። ነገር ግን በዚህ በኩል ደግሞ በየዕለቱ የሚወጡ ፎቶዎች የቀነኒ ገዳይ ድምፃዊ አንዷለም ጎሳ እንደሆነ የሚያሳዩ ሆነው ህዝቡም ለመፍረድ ተቸግሮ የቆየ ቢሆንም ዛሬ ለሶስተኛ ጊዜ ግን ድምፃዊ አንዷለም ጎሳ ፍርድ ቤት ቀርቦ የተላለፈበትን ውሳኔ ደግሞ ብዙዎችን ያስገረመና ብዙዎችን ያስደነገጠም ሆኗል። በድምፃዊ አንዷለም ጎሳ ላይ ፖሊስ የዛሬ አንድ ወር ገደማ ምርመራ መክፈቱ ይታወቃል። የቀነኒ ህይወት ብዙዎችን ያሳዘነና ለሚያቋትም ለማያቋትም እንኳን ለኢትዮጵያን ቀርቶ አረቦችም ጭምር ለቀነኒ ፍትህ እያሉ መጮኻቸው የሚታወቅ ጉዳይ ነው። ታዲያ ቀነኒ እንዲህ የምትወደድ እንዲህ በብዙዎች ዘንድ ክብር ያላት ሴት እንዴት በድምፃዊ አንዷለም ጎሳ እጅ ተገደለች የሚለው አነጋጋሪ ጉዳይ ነው። ድምፃዊ አንዷለም ጎሳም ቢሆን በሀገራችን አሉ ከሚባሉ የኦሮምኛ ዘፋኞችና አቀንቃኞች ግንባር ጠቀስ የሆነው ድምፃዊ አንዷለም ጎሳ እንዲህ አይነት አሳፋሪ ድርጊትን አያደርግም እያሉ ብዙዎች ሀሳብ ይሰጣሉ። ነገር ግን በየዕለቱና በየጊዜው የሚወጡ ፎቶዎች ደግሞ ይህንን ነገር ከድምፃዊ አንዷለም ጎሳ ውጪ ማንም ሊያደርገው አይችልም የሚልን ሀሳብ እንድናሰፍር ብዙዎች ሀሳባቸውን እየገፋፉ ቆይተዋል። ከዚህ ጋር በተያያዘ ብዙዎች በድምፃዊ አንዷለም ጎሳ ላይ የተለያዩ ትችቶችንም ሆነ አስተያየቶችን ሲሰጡ ተመልክተናል። ምክንያቱም ደግሞ ድምፃዊ አንዷለም ጎሳን ቀነኒን እንደሚደበድባትና በሽጉጥም ጭምር ሲያስፈራራት እንደነበረ ታናሽ ወንድሟ መናገሩ ደግሞ ነገሮችን እጅግ ከባድና ውስብስብ አድርጓቸው ቆይቷል። የቀነኒ ታናሽ ወንድም አይኔ እያየ እህቴ ላይ ሽጉጥ አውጥቶ ተኩሶባታል ማለቱ ደግሞ ለብዙዎች ግር ያለና ብዙዎችን ያስገረመም ሆኗል። ከዚህ ጋር በተያያዘ ድምፃዊ አንዷለም ጎሳ እንዲህ አይነት የተደበቀ ማንነት እንዳለው አላወቅንም። ድምፃዊ አንዷለም ጎሳን በካሜራ ወይም በቲቪ ስናየው ጥሩ ሰውና እጅግ መልከ መልካም ብዙዎችን የሚወዱት ብዙዎች የሚያደንቁት ሰው መስሎን ነበረን። ነገር ግን ድምፃዊ አንዷለም ጎሳ እንደጠበቅነው አይነት ሰው አይደለም ብለው ብዙዎች ሀሳባቸውን ይሰጣሉ። ግን ዛሬ ለሶስተኛ ጊዜ ድምፃዊ አንዷለም ጎሳ ፍርድ ቤት ቀርቦ የፍርድ ቤት ውሎ ምን ይመስላል፣ ፍርድ ቤቱ ምን አለ የሚለውን ከዚህ በመቀጠል በጥቂቱ እናስቃኛቸዋለን። እናንተም አብራችሁን ቆዩ። ፖሊስ ዛሬም ውጤት አልደረሰኝም በማለት ፍርድ ቤቱን የተጨማሪ ቀነ ቀጠሮ ጠይቋል። ውጤት አልደረሰኝም። ፖሊስ ፍርድ ቤት ዛሬ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስማት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎትም የፖሊስ ምርመራ ሲጠበቅ የነበረ ቢሆንም ፖሊስ የ15 ሰዎች መረጃ መሰብሰቡን ገልጾ የፌዴራል ፖሊስ ፎረንሲክ ምርመራ ውጤት አሁንም አልደረሰኝም በማለት 15 ቀን ተጨማሪ ቀነ ቀጠሮ ጠይቋል። የአንዷለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለመጥፋት በተደጋጋሚ መሞከሯን እንዲሁም መድኃኒት ስትወስድ እንደነበረ የሚያሳይ ዲያሪ ተጽፎ አግኝቻለሁ ማለቱን ጠበቃው አሳውቋል። በተጨማሪም የጊዜ ቀጠሮ ሊፈቀድለት አይገባም፣ የአንዷለም የዋስትና መብቱ ሊጠበቅለት ይገባል ሲል ጠበቃው ተከራክሯል። በተጨማሪም ከእስር ቤት ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል ሲልም ጠበቃው አሳውቋል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስማት ነገ ለማክሰኞ ጠዋት ቀጠሮ ሰጥቶ የዛሬ የፍርድ ቤት ውለት በዚህ ተጠናቋል። እንግዲህ ውድ ተመልካቾቻችን የዛሬ የፍርድ ውሎ ይህን ይመስል ነበረ። የነገውን ፍርድ በተመለከተ የሚወጡ አዳዲስ መረጃዎች ካሉ ተከታትለን እንደምናቀርብ ከወዲሁ ቃል መግባት እንፈልጋለን። እናንተም እስከዛው ትኩስ መረጃ ሁለትን ሰብስክራይብ፣ ሼር እንዲሁም ደግሞ ላይክ በማድረግ እናንተም የራሳችሁን ሀሳብ አስተያየትም በዚህ ጉዳይ ላይ በታች በኮሜንት መስጫው ስር አስፍሩልን እያለን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ ያላችሁበት ቸር ቆዩን።